ጤና ይስጥልን። በድጋሚ ትንሽ አጥር ያለ ወይም ትንሽ ረዘም ሊል ይችላል መሰለኝ። የሆነ ንግግር ወይም የሆነ ነገሮችን ትክክል ያልሆኑትን እንትን ወይንም መስተካከል የሚፈልጉ ነገሮችን እዚሁ ትንሽ ለመናገር ፈልጌው ነበርና ምናልባት ትንሽ ልቆይ እችላለሁ ወይስ ላልቆይ እችላለሁ። አሁን በጣም ከስራ ሁሌ እንዳልኩት ከስራ ነው የሚመጣውና አሁን በጣም መሽቷል። እኛ ጋር ከምሽቱ 10 ሰዓት ነው በእኛ ማለት ነው። በዛ እናንተ ላይ ምናልባት ቀን ይሆናል ወይንም ያው ከንጋቱ ወይ ከረፋዱ ሊሆን ይችላል መሰለኝ። እና ትንሽ ዛሬ የመጣሁትን የሆነ ትናንሽ ነገሮችን ለማስተካከል ፈልጌ ነበረ። አንድ ነገር መጀመሪያ መናገር የሚፈልገው ለአኟክ ወንድሞቼ ነው። ያው በቅርብ እያየን ነው ጋምቤላ የተፈጠረ ያለው አለመረጋጋት ሁላችንም አይተናል። አሁንም ሚዲያ መተን ብንጫጫው ብናለቅስም እንኳን ከሁለቱም በኩል ያጣናቸው ሰዎችን መቼም አንመልሳቸውም፣ ልንመልሳቸውንም አንችልም። ስለዚህ አሁንም እኔ ያልኩት ያለሁትን አንድ ያልተረዳችሁ ነገሮች አሉ። በተለይ የአኟክ ወንድሜ ወይም ወንድሞቼ ምን ለማለት ፈልጌ ነው፣ የእናንተ ትኩረት ያረጋችሁትን ኖሮች ላይ ብቻ ነው ያረጋችሁ ያለው። ኖሮችን እንደዚህ መሬት እየወሰዱብን ነው፣ ኖሮችን እንደዚህ ያረጉ ነው፣ ኖሮችን ስደተኞች ነው ምናምን የሚለው ነገር በእርግጠኝነት እናንተም እውነቱም ታውቃላችሁ። እንደዛ ስላለቀሳችሁ ወይ እንደዛ ሚዲያ ላይ ፖስት ስላረጋችሁ ወይንም የትም ዋናው ጠቅላይ ሚኒስቴር ኦፊስ ብትገቡም እንኳን እዛ ብትናገሩ መቼ መፍትሄ በእንደዛ አይነት አመለካከት ኖሮችን ደቡብ ሱዳን የሚለው ነገር አመለካከት ይዛችሁ ጠቅላይ ሚኒስቴር ኦፊስ ብትገቡ ራሱ ምንም መፍትሄ እንደማታገኙ እርግጠኛ ነኝ። እናንተም ታውቃላችሁ። ሲቀጥል ደግሞ ማንኛውም ስደተኛ ኢትዮጵያ ሲቀበል ሬስፖንሲቢሊቲ ወስዶ ነው ፕሮቴክት የማድረግ የሚገባውን ምግብ ሬሽን ምናምን ከላይ የሚመጣውን በአግባቡ እንዲሰጣው ነው። ስለዚህ የትም ብትሄድ የትም ክልሎች ብትሄድ ስደተኞች አላቸው። ስለዚህ በኢትዮጵያ የህገ መንግስት ስደተኛ በአንተ ሀገር ስለኖረ ግደል የሚል ህግ የለም። እናንተ እንደምትሉት ማለት ነው ኬር ነው። እናንተ በምትሉት ኬር ነው ራሱ ስደተኛ ግደል የሚል ህግ የለም። በየትም ክልል ብትሄድ ማለት ነው ስደተኞችን ግደላቸው የሚል ህግ የለም። ይህንም ታውቁታላችሁ። ግን ኦን ተብሎ እናንተን ያለውን ነገር እንትን የምትሉት እሱን እንኳን ተውት። ኖሮችን መሬታችን እየወሰደብን ነው፣ ኖሮችን እንደዚህ እየሆኑብን ነው ምናምን የምትሉት እንኳን ቀርቶ እናንተ እኮ ያላችሁ ሰፈርም እንኳን ሽታችሁ እኮ ጨረሳችሁ። ከጎንደር ሰፈር ሳይቀር ባረማዶ ሳይቀር እናንተ ያላችሁ እኮ ጫካ ጥቅ እኮ ነው የምትይዙት። ዋና አሪፍ መሀል ከተማ አሪፍ ቦታ ይዛችሁ እኮ እየሰራችሁ አይደለም። ከሌላ ክልል የመጡ ተወላጆችን ለነሱ እየሸጣችሁት ነው። ስለ ፊውቸር ወይ ስለ ነገ የማታስቡ ሰዎች ስለ ነገ እኮ እያሰባችሁ አይደለም። አሁን ነገ ጋምቤላ ተብሎ የሚጠራው እኮ አሁን እየጠላችሁት ያሉት ኖሮች ናቸው። ምክንያቱም ኖሮች ስለ ነገ እያሰቡ ነው። መሬታችሁ ኑላን ብትመጣ አንዱ መሬቱን ለአበሻ ወይም ለሌላ ክልል የሚመጣ ሰው የሚሸጥ ሰው የለም።
ምክንያቱም ዋናው ሰው የሚገለጽበት መኖሪያ ሲኖር ነው። መኖሪያ ደግሞ ያለን የጋምቤላ መሬት ነው። ግን አሁን ባለንበት ብንሄድ መሀል ከተማ እንዳለ ሽታችሁት እኮ የለም። መሀል ከተማ ቀርተው እኮ ወደዛ በቃ ከከተማ ቅርብ ያሉትን መሬቶች እንዳለ ከሌላ ክልል ተወላጆች እየመጡ እንዳለ ሽታችሁት የላችሁም እናንተ። በቃ ጥቅ ዳር ጫቃ ይዛችሁ እስከ መቼ? ነገስ ከተማ ሲበዛ ዲቨሎፕመንት ሲመጣስ እናንተ የት ልትሆኑ ነው? ይህን እንኳን አላሰባችሁትም። አሁን ከስር እየተሰራ ያለው ነገሮችን ብዙ ነገር አለ። ግን እናንተ ትኩረታችሁ ኖሮች ላይ ያረጋችሁ፣ ኖሮች ላይ ስላረጋችሁ ስለ ነገ እያሰባችሁ አይደለም። አሁን ጋምቤላ እንደነበረ ወደ ኦሮሚያ ክልል ስር ድጋሜ ሊደረግ ነው። ነገስ ምንድነው የምታገኙት እናንተ? እኛን እንኳን ተውን። እናንተስ ምን ታገኛላችሁ? ምን ትጠቅማላችሁ? ወደ ኦሮሚያ ክልል ስር ከገባ ጋምቤላ ምንድነው የምታገኙት? ምንድነው ጥቅሙ? ይህን እንኳን እኮ መጀመሪያ ራሳችሁ መጠየቅ አለባችሁ። የጋምቤላ ሰዎች ነን ብላችሁ ራሳችሁ የምትጠሩት ከሆነ እኮ መጀመሪያ ስለ ክልላችሁ ማሰብ አለባችሁ። ከገሏቱ በፊት ለ21 ዓመታት እናንተ መርታችሁታል። ግን በዛ በ21 ዓመት ውስጥ ምንም የሰራችሁት ነገር የለም። አገር ሊያስጠራ የሚችል ነገር አንድ እንኳን አልሰራችሁም። ገሏቱ ከመጣ በኋላ ግን ምን ሰራ? አስፋልት ለመጀመሪያ ጊዜ ጋምቤላ ገባ። አስፋልት ገብቶ ከነማብራቱ በጨለማ እየሄዳችሁ እኮ ጋምቤላ በፈለቀው ሰዓት ስትሄድ ስትጓዝ እኮ መብራት እንዳለ አለ። ዩኒቨርሲቲ ለመጀመሪያ ገባ። ትልቁ ዋና ሆስፒታል ተሰራ። በቂ ወይም ቢሆን ብቁ ያልሆነ እንትኖች ባይኖርም እንኳን ሆስፒታል ተብሎ ተሰራ። በሱ ማለት ነው። ከሱ በኋላ ከያዛችሁ በኋላ ምን ሰራችሁት? ምንም። ስለዚህ የኛ ሀገር ነን ብላችሁ የምትጠሩት ምን ሰርታችሁ ነው? ቢያንስ እንኳን ኖሮችም እያለቀሱ ነው። በቃ የኛን ለኛ የሚገባንን ነገር እናንተ ወስዳችሁታል ብሎ እያለቀሱ ነው ኖሮች። ችግር የለም መፍትሄ እንዳሰጡት፣ ግን እናንተ ስሩት። ቢያንስ እንኳን ጋምቤላ አስጠሩት። ባሮማዶ እንኳን የእናንተ በአብዛኛው ያላችሁ ብትኖሩበት ቦታ እንኳን እኮ ፎቅ በፎቅ አድርጋችሁ አሪፍ እንኳን ተብሎ የሚጠራ አፓርትመንት ሰርታችሁ ጋምቤላ ሊያስጠራ የሚችል ነገሮች ብትሰሩም እንኳን እኮ እኛ እዚህ ብንጫጫው፣ እኛ እዚህ አፋችን ብንከፍት እኮ ምንም የትም ልንደርስ አልችልም። ምክንያቱም ጋምቤላ ስሙ የሚያስጠራ ሊያኮራ የሚችል የወደፊት እንትኖች እየሰራችሁ ነው። በእናንተ በኩል ቢሆንም እንኳን እየሰራ ጋምቤላ ያደቀች ነው ተብሎ ሊጠራ የሚችልበት ቦታ አለ። ግን የለም እኮ ባሮማዶን ብትሄድ እኮ አበሻ ነው ያለው። ከሌላ ክልል እየመጣ ያሉትን ነገሮች ሰርቶ ይሁን ያላ በቃ እንዲጠራ ተብሎ እኮ ትንሽዬ ቆርቆሮ የገንብ አጥር ይሰራና ሌላ ብር አገሩ ሄዶ ፎቅ ይሰራል። ጋምቤላ መቼም ፎቅ አያነሱም እነሱ። ምክንያቱም ክልላቸው አይደለም ሀገራቸው አይደለም። ስለነሱ ወደፊት ወደ ነገ ምንም ደንታ የላቸው። እናንተም እንኳን እንደዛ አይነት አስተሳሰብ የላችሁም። ጋምቤላ የመስራት ራሱ አስተሳሰብ የላችሁም። የእናንተ ሀሳብ እንዳለ ኑር ላይ ብቻ አረጋችሁ። የነገን ወደፊትም እናንተ መስራት አልቻላችሁ። በጣም ያሳዝናል። የምር በጣም ነው ማዝነው። በተለይ እንኳን በዚህ ጊዜ እንኳን ከተማ የተወለዱ ልጆች አሉ። ስለ ከተማ ጥሩነት የሚያውቁ ብዙ ሰዎች አሉ። በእናንተም እንኳን ይህንን እንድታስተካከሉ አልፈለጋችሁ። ወንዶች ሆናችሁ እንኳን እሺ የእናንተ መብት እየጠየቃችሁ ነው እንበል። ኖሮች እንደዛ አረጋችሁ፣ ስለኛ መብት እየጠየቀን ነው። እሺ የሰራችሁትን ነገር ለምን ነው የምትከዱት? በየመንገዱ ለመጀመሪያ ጊዜ እኮ ሰላም ባስ ለመጀመሪያ ጊዜ ኢትዮጵያ ስትገባ ወደ ጋምቤላ
ወደ ጋምቤላ አንድ ተብላ የመጀመሪያ ሰላም ባት ወደ ጋምቤላ የተመደበችው በእናንተ እኮ ነው። ድጋሜ ሰላም ባት ወደ ጋምቤላ እንዳትላክ የተደረገው እንዳዛ ሰላም ባስ ውስጥ የነበሩ ሰዎች እንዳለ አውርዳችሁት ገላችሁት እግር ወደ እጅ እየቀየራችሁ እጅ ወደ እግር እየቀየራችሁ ቆራርጣችሁ ሰዎችን እንደንተን ምን አይነት አስተሳሰብ ነው ያላችሁት? ከዛ በኋላ ድጋሜ ሰላም ባት የሰባለ ጋምቤላ እንዳትሄድ ጋምቤላ እንዳትመደብ እስከ መጨረሻ ተከለከለች። ደግነቱ ከዛ በኋላ ሌሎቹን ካምፓኒ የመጡ ምናምን ተብሎ ጎልደን መጣ ጋምቤላ። ከዛ ባድግ እኮ ምንም ጋምቤላ ማንም አይመጣም እንደዛ አይነት ፈጣን ተብሎ ጋምቤላ አትመደብም። ምክንያቱም በእናንተ ለመጀመሪያ ጊዜ የዩኤን ሰራተኛ የገደሉት በእናንተ የህዝብ አውቶቡስ ከዛ ውስጥ ያለው እኮ ህፃናቶች አሉ፣ አዛውንቶች አሉ፣ ምን አይነት ሰዎች አሉ ጥቃት ሲያደርሱት በእናንተ ግን እዚህ መጣችሁ ወይኔ እኛ ሞተናል፣ እኛ ተገለናል፣ እኛ እንደዚህ ሆነናል። አረ ወንድ ሆኑ ስለመብታችሁ ከሆነ ሰው እኮ ስለመብቱ ሲናገር እኮ አይፈራም። የሆነ እርምጃ ሲወስደው እኮ ነገን የሚመጣውን ተጠያቂነት አብሮ ተቀብሎ ነው። ምክንያቱም ነገ ሲመጣም ያን ጥያቄ ሲመጣ ደረቱን ነብቶ ደረቱን እየመታ በቃ መልሱን እኮ ይሰጣል። አው እንደዚህ አርገናል፣ ምክንያቱም በዚህ ምክንያት ለዚህ አርገናል። እናንተ ግን ምንድነው አረጋችሁት? እዚህ አረጋችሁ በዚህ ስትጠይቁ ለክሰው አረ ወንድ ሆኑ ትክክለኛ ጥያቄ እየጠየቃችሁ ከሆነ አምናችሁ ከሆነ በቃ አርጉትና ሰውን የሚለውን ተቀበሉ፣ እውነቱን ተቀበሉ። አረ በጣም እኮ ነው የሚገርመው፣ በጣም ያሳፍራል የምር። ወንድ አረ እንደ ሴት አትሆኑ። እናንተ እየጠየቃችሁ ያለው ትክክለኛ አግባብ ጥያቄ ከሆነ ለምንድን ነው የምትሮጡት? ምንድን ነው የሚያስፈራችሁ? ትክክለኛ ጥያቄ ነው ብላችሁ ካመናችሁት ምንድን ነው የሚያስፈራችሁ? ተጠያቂነት ለምን ተፈራላችሁ? አገራችሁ ነው። እሺ አገራችሁ ብላችሁ ወስዳችሁ ሌሎችን እዛ ያሉትን ይቅርታ አድርጉልኝ፣ ሌሎቹ ያሉትን 4 ብሔረሰቦችን እዛ ካልቆጠራችሁ እናንተ ብቻ ብላችሁ ራሳችሁ የምታስቡ ከሆነ ምንድነው የምትፈሩት? ተጠያቂነት ለምን ትፈራላችሁ? ይሄዱት ምን ችግር አለ? ቢያንስ እንኳን እኮ በኢትዮጵያ ውስጥ ህገ መንግስት አለ። የእናንተ ጥያቄ እኮ በአግባብ መንገድ ሄዳችሁ የፈለጋችሁትን ሰው አምናችሁ መርጣችሁ አዲስ አበባ ልካችሁ የፈለገ ለምን ወር አይወስድም? ለምን 2 ወር አይወስድም? ለምን አመት አይፈጅም? ትክክለኛ ጥያቄ ከሆነ እኮ መልስ ያገኛል። በሰላማዊ መንገድ ጠይቃችሁት ማለት ነው። ግን እንደዚህ አይነት ሰዎች አይደላችሁ። ምክንያቱም መምራት አልቻላችሁም፣ ስለ ሀገር ማሰብ አልቻላችሁም። ግን እንዳትወቀሱ ኖርን ተገና አረጋችሁ፣ ኖርን ምክንያት አረጋችሁ። ጦርነቱ ሰላም ጋምቤላ ውስጥ ሰላም እንዳይኖር አረጋችሁ። የነገን ተጠያቂነት ያቅም ማይነስን እንዳላችሁ ሰው እንዳያውቅባችሁ ኖርን እንደ ምክንያት አረጋችሁ እንትን እያረጋችሁ ያላችሁ። አሁን እንዳለ ዛሬ ስንት አይነት ፔጅ ስንት አይነት ሰዎች ስታባኛክ ጄኖሳይድ ብላችሁ ፖስት አረጋችሁታል። አኛክ ማን ጄኖሳይድ አረገ? አሁን ብሔረሰብን አታክ ያረገ እናንተ ናችሁ። የተንግም ሄዳችሁ አታክ ያረጋችሁ እናንተ ናችሁ። ግን ኖሮችን በዛ መልስ መቶ ጋምቤላ ውስጥ አቦለን ኢታንገን ምናምን አታክ አድርጓል እነሱ። ምክንያቱንም ሁሌ
ሰው እንደዛ ሲያደርግ እኮ አለ ትዕግስት ያልቃል። የመጨረሻ እኮ ትዕግስት ያልቃል ማንኛውም ሰው። ስለዚህ ባካችሁ ስለ ሀገር ካሰባችሁ ስለ ጋምቤላ በጣም የምትወዱት ከሆነ መጀመሪያ ሰላም ተቀበሉት። ከአምስቱም ከአራቱም ከናንተ ጭምር ከአራቱም ብሔር ብሔረሰቦችን ወይ ብሔሮችን አብራችሁ እንድትሰሩት መጀመሪያ አድርጉት። አሁን በዚህ እርስ በራሳችን በመጋጭበት እየተጋጨን ያለበት ጊዜ እኮ እየተጠቀሙ ያሉ ሰዎች እናንተ ታውቁታላችሁ። ምክንያቱም ቢዝነስን በሰላም የሚሰሩ ያሉ ሰዎች አሉ። አስብ፣ ጋምቤላ ክልል ተብሎ ተጠርተው እኮ ሰው ታሞ ሪፈር የት ነው የሚላከው? ጅማ፣ ወረዳ፣ መቱ። ጋምቤላ ግን ምን እየተባለች ነው? ክልል ተብሎ ነው የተጠራ ያለችው። ይህንን ተው። በየትኛም ክልሎች እኮ እንዳለ ከሌሎች ሀገር የመጡ ኮንዶሚኒየሞቹን እንዳለ እኮ ተሰርቷል። የት ነው ያልተሰራ? ጋምቤላ። ይህን ግን መጠየቅ ስንገባ የኛ መሬት እየተወሰደ ነው፣ እንደዚህ እየተደረገ ነው፣ እርስ በራሳችን እየተጣለ ነው። ኦፊስም እየገባ ያለው አሁን ብር በአሪፍ እየተቀበለ ያለው ወደ ስልጠና እየተላከ ያለው ሌሎች ከሌላ ክልል የመጡ ሰዎች ናቸው። ሁለታችን እየተጠቀመን አይደለም። ግን ይህን አታስቡም። የእናንተ ጭንቅላት የተሳለው ብቻ በቃ እዛ ያለው ኖር ብቻ ነው። ስለ ጋምቤላ የምታስቡ ከሆነ ስለ ነገ የምታስቡ ከሆነ አሁንም ከእናንተ ችግር የለብንም፣ ነገንም ከእናንተም ችግር የለብንም። ወንድሞች ነን፣ የጋምቤላ ሰዎች ነን። ጋምቤላ መቀየር ሊችለው ወይም ጋምቤላ ሊሰራ የሚችሉ ሰዎች እነኛ ነን። ከሌላ ክልል መጥቶ መቼም አይሰራም። ከሌላ ክልል መጥቶ የኛን ንብረት የኛን ሀብቶች ሰብስቦ ለክልሉ ነው የሚወስደው። አውቃለሁ። ማንኛውም ሰው በኢትዮጵያ ውስጥ ወደ የትም ሄዶ የቱም መስራት የቱም መንቀሳቀስ መብቱ በህገ መንግስት የተጠበቀ ነው። አው ግን እስከ መቼ ነው የኛ ሀብት የጋምቤላ ሀብት የጋምቤላ ንብረት ለሌሎች ክልሎች ዝም ብለን እየበተን ነው ራሳችን ጋምቤላን ማንሰራ? አሁን በቅርብ ጠቅላይ ሚኒስትር ሳይቀር ስለ ጋምቤላ እንትን ምሳሌ እየሰጠ ነው። ይህን እንኳን በቃ ጭንቅላት እኮ ሊሰማ ይገባል። ጥያቄ ሊያስመጣ ይችላል ጭንቅላት ላይ። ያ ሁሉ ታሳስበው ግን ኖሮች እንደዚህ ያደረጉ ነው። ሁሌ እኮ እየገደላችሁ ያለው እናንተ ናችሁ። የሚገርም እኮ እርስ በራሳችን እየተጋጨን እርስ በራሳችን እየተባላን ኖሮች አረ እንደውም ፈሪዎች ናችሁ፣ አረ እንዲፈራችሁ፣ እንደዚህ ሞኝ ናችሁ፣ እንደዚህ እስከዚህ ሆናችሁ ብለን እዚህ እየተባላን እናንተ እንኳን ምንም ሳናረጋችሁ እየባሰ ሌላ ጥቃት እያመጣችሁ ሌላ ጥፋት እያረጋችሁ። አረ ሰዎች ከሆናችሁ እኮ መጀመሪያ ላይ አረ እንኳን አስቡት። አንድ ቀን እንኳን በቃ ጥፋት የሚያደርገው ከእናንተ መሀል አረ እያጠፋ ነው ብላችሁ እንኳን ተናገሩ። አፋችሁ ከፍታችሁ። በእኛው እኮ እየተናገርን ነው። የሆነ መጥፎ የሚያደርግ ካለ እኮ በቃ ውሸት ነው ይህን እያደረከ ያለው ምንም አግባብ የለውም እያለን እየተናገር ነው ለእኛ ሰዎች ማለት ነው። ስለዚህ ያም ልመዱ። ስለ ነገ አስቡት። የዛሬን ሀሳብ ብቻ ታስቡ። አሁን የባሰሽ ምን አረገን? አሁን በቅርብ እርስ በራሳችን ተጣላን። ኖሮች እስከ አቦል ገቡ። ነገ ከአቦል አንወጣም ብሉ ምን ተደረገ? አቦል እንደገና አጣችሁት። አሁን ብትሉት አው በጦርነት ነገ ከነገ ወዲያ እያጠቃችሁ ምናልባት ኖሮች ሰልችቶ ሊሄድ ይችላል ብላችሁ ታሰባላችሁ። ግን እዛ አይሆንም። ምክንያት አይታችሁታል። ከሂስትሪ ብዙ ባክሮኖች አሉን። ከዛ መማር ነበረባችሁ። የባሰ እንደሳ ስታረጋችሁ የባሰ ችግር ወደ እናንተ እንትን እያረጋችሁ ነው። ምክንያቱም አሁን ኖር እየተማረ ነው ያለው። ያኔ በዱሮ በምንም ሰዎች ሳይማሩ ምንም ሳያውቁ በተፈጠሩ ነገሮችን አሁን የተማርነ ሰዎች በእነሱ መንገድ መሄድ የለብንም።
ከነሱ መማር ነበረብን። ያኑ ችግሮች ተፈጥሮ ነበሩ። አዎ ችግሮች ነበሩ፣ ያጠፉ ሰዎች ነበሩ። ግን አሁንስ አሁን እየተማሩ ያሉ ሰዎች አሉ። መገንዘብ የሚችሉ ሰዎች ነን ሆነናል። ስለዚህ አሁንም እንደኔ እኔ የሚመክራችሁት አሁን ጋምቤላ ከማጣታችን በፊት ራሳችን እንጠይቅ። እናንተም ስለ ጋምቤላ የምታስቡ ከሆነ ጋምቤላን በጣም የምትወዱት ከሆነ አሁንም ከአሁን በኋላ ራሳችሁ ጠይቁት። ምክንያቱም አሁን ባለንበት ከቀጠል ነው ጋምቤላን እያጣን ነው። ጋምቤላን እያጣን ነው። አይታችሁት ይሆናል የተወሰኑ ቪዲዮዎችን ኦሮሚያ ያን ፕላን አድርጓል ኦልሬዲ ጋምቤላ በነሱ ስር ኦልሬዲ ሆኗል የሚል እንትኖች ድምዳሜዎች የደረሱ አሉ። እነሱ ግን ምናልባት ያልሰማችሁት ሰዎች ሊኖራችሁ ይችላሉ። ግን ጋምቤላ ኦልሬዲ ወደ ኦሮሚያ ክልል ስር ተደርጓል የሚል ድምዳሜዎች አሉ። ወደ ኦሮሚያ ስር ከገባን ግን ምንድነው ጥቅማችን? ምንድነው የምታገኙት? እንደ ክልል ምን አይነት ጥቅሞች ነው የምታገኙ ብላችሁ ራሳችሁን መጠየቅ አለባችሁ። ስለዚህ ከአሁንም ራሳችንን ጠይቅና ራሳችንን ገንዘብ ጋምቤላ ከማጣታችን በፊት አንዳንዳቸው የሆነ የሀሳብ ወይም የአስተሳሰብ ማነስ ያላቸው ምን ይላሉ? ኖሮችን እንደዚህ ከሚያደርጉት ለአበሻ ወይም ለሌላ ክልል ብንወስድ ይሻላል የሚል አስተሳሰብ አለ። ጥሩ ሊሆን ይችላል። ግን የነገን ወይም የወደፊት ፊውቸር የምታስብ ከሆነ ለልጅን ወይ ለልጅን አይጠቅምም። ምክንያቱም በጋምቤላ በክልላችን ሆነን ነገ እንደ ለማጆች ነው የምንኖረው። በሌላ ክልል ስር ውስጥ ከገባን እስከ ወዲያኛው እስከ መጨረሻ ለማጆች ሆነን ነው የምንኖረው። ሰዎች እየለመነን ነው። ሌላ ክልሎችን እየለመነን ነው የምንኖረው። ይሄን ይወቁ። እርግጠኛ ነኝ በጣም ታኩታላችሁ። በአቅራቢያን ያለን ሰዎችን እያያችሁ ነው ኑራችሁ ምን እንደሚመስል ማለት ነው። አስቡት ጋምቤላ በእነሱ ስር ሲገባ ምን አይነት ሰዎች ነው የምንኖረው? ምን አይነት ሰዎች ነው የምንሆነው? ያን አስባችሁት እስኪ እንደ ሰው ራሳችሁ ጠይቁት። ስለዚህ ወደዛ ከመደረሳችን በፊት እንደ ጋምቤላ ሰዎች ወይም ጋምቤላ የተወለዱ ጋምቤላ ተወላጆች ያሉትን አኝዋኮችም ኖሮ ሳይቀሩት ራሳችን እንጠይቅ። አሁን ራሳችን እንጠይቅ። ይሄ ነው የሚለው። ጋምቤላ ከማጣታችን ጋምቤላ ማተረፍ ከፈለገን በጦርነት አይሆንም። በጦርነት ከሆነን የባሰ ክሳራ ነው የምንገባው። ከዚህ ከሁለቱም ህይወት ሊጠፋ ይችላል። ሰዎች ልናጣ ይችላል። ግን መጨረሻው ምንድን ነው? በሁለቱም ክሳራ ነው። ከዛም ልጅ፣ ወንድም፣ አባት ያጣሉ። በዚህም በኩልም እንደሱ። ግን መጨረሻችን ምንድን ነው? ያው እርስ በራሳችን እዛው ማዘን ነው። በዚህም ሰዎች ያዘናሉ፣ በእናንተም ሰው ያዘናሉ። ስለዚህ መጨረሻ ምንም የለውም። ስለዚህ ጋምቤላ ማተረፍ ከፈለገን ወደ ሌላ ክልል ስር ሳይቀላቀል፣ ምክንያቱ አይተናል እኮ አዲስ አይደለም አድርጓል እኮ። ጉምሩክን የዋናው መስሪያ ቤት የት ነው ያለው? ጅማ ይት ነው የምትባለው። እቃን በጉምሩክ ተይዘ እቃን እፈልጋለሁ ብለህ ስትከራከር ጅማ ይት ነው የምትባለው። ጋምቤላ እኮ ክልል ነው። ከክልል ለቀ ወረዳ ሄደን እቃዎችን ለማስመለጥ ትሄዳለህ። የመብራት ዋና መስሪያ ቤት ነው የት ነው ያለው? ወይ መቱ ወይ ጅማ ነው። ዋናው መስሪያ ቤት የት ነበረ? ወይ ጅማ ወይ መቱ ነው። ማንኛውም ባንክ እዛ ጋምቤላ ያሉት ባንኮች እንዳለው የእነሱ ዋና መስሪያ ቤት ስራን ለመቅጠር ስትፈልግ የት ነው የምትሄደው? ወይ ጅማ ወይ መቱ ይህ ነው የምትባለው። ግን ጋምቤላ ክልል ተብሎ ነው የተጠራ ያለው። ይህ ሁሉ የሚፈጥረው ለምንድን ነው ብላችሁ ራሳችሁ አትጠይቁ? ክልል ተብለ ተጠርተን ግን ክልል ሊያገኙ የሚችሉ ጥቅማ ጥቅሞችን ክልል ሊያገኙ
የሚችለው። ንብረቶችን እያገናን አይደለም። ከክልል ወደ ወረዳ እየተላቀን ነው ያለው። የኔን እንኳን አታስቡም። የኔን እንኳን ጥያቄ አትጠይቁ። ጭቅላታችሁ ላይ የበዛው ብቻ በቃ ጥል ነው። ወንድምህን መጠላት ነው። ጥፋት እንዳለ ነው። ሰው ጥፋት ሊያጠፋ ይችላል። ሰው ሲያጠፋ ግን አንተ መልሰህ ስታጠፋ ምንም እያስተካከልከው ሳይሆን እያባባስከው ነው። ስለዚህ ከሁለቱንም እንደ ምክር የምሰጣችሁ በተለይ ያኛው ወንድሞቼ ራሳችሁ ጠይቁት። በተለይ ጋምቤላ ውስጥ ተወልደው ያደጉትን ከኖሮቹ ጋር አብረው ያደጉ ሰዎች አሉ። እንተዋወቃለን። አብረን ስንሆን ላይፍ ምን እንደሚመስል እናውቃለን። ሼር ስናርግ አብረን ስንስቅ ያለንን ትንሽ ነገር አብረን ሼር ስናርግ ምግብ ይሁን ውሃ ይሁን ምን እንደሚመስል እናውቃለን። ከሌላ ጋር ሲሆን ግን ምን እንደሚመስል ታውቁታላችሁ። እንደኔ ከሌላ ክልል ተወላጅ የመጣ ሰው አብሬው እንትን ብስቅ እንኳን ከጋምቤላ ልጅ ግን ሲገናኝ ሌላ ነው ስሜቱ፣ ሌላ ነው። የፈለገ ነገር ይሁን ስሜቱ ይለያል። ብዙዎቻችን እናውቃለን። ስለዚህ ባካችሁ በዱሮ ሰዎችን እኛን እንዳንታለል ነው የምላችሁ። አብረን ያደገን ልጆች ምግብ አብረን በልተን ብስኩቱን አብረን ተካፍለን ውሃ አብረን ጠጥተን ኑለን ማተን ሀኛኩ ውስጥ ሄደን ብዙ ነገር አብረን ሰርተናል። ስለዚህ አብሮነትን የመኖር ሁላችን እናውቃለን። ኳስ አብረው የተጫወቱ ሰዎች አሉ። ስለዚህ ባካችሁ እኔ እንደምላችሁ አብሮ በዱሮ አተሳሰብ የሄዱ ሰዎች እኛ እንዳታልሉን ነው። ምክንያቱ ዱሮዎችን የሄዱን አልተማሩም። ብዙ ችግሮችን ፈጥሯል። ባለመማር፣ ባለመተዋወቅ፣ ባለመግባባት ብዙ ችግሮች ተፈጥሮ ነበሩ። አሁን ግን አብረን ተወልደን አብረን ተምረን አብረን ምን አድርገን ቢያንስ እንኳን እከሌ እንደዚህ አይነት ሊያረግ ይችላል እንደዚህ አይነት ሊያረግ ይችላል ብለን አብረን ተገናዛዝበናል፣ ታውቀናል። ስለዚህ ባካችሁ እንዳንታለል ነው የምላችሁ። ከዱሮ እንማር። ስለ ጋምቤላ እናስብ፣ ስለ ነገ እናስብ። ስለ ዛሬ ብቻ አናስብ። የፈለገ ነገር ብትቸገር መሬትን ለሌላ ክልል ተወላጅ እንዳትሸጠው። ምክንያቱም የወደፊት የነገን ሀብትን እሱ ነው የምትጠራበት፣ እሱ ነው። ከተማ ውስጥ ያለን መሬት ሽጠህ ነገ ጫካ ውስጥ ስትገባ አይ ነገ የጋምቤላ ልጅ ነን ብለህ ራስህ ብትጠራ ከተማ ውስጥ ተወልዶ ያደገው እኮ በቃ አንተን አላቅም ነው የሚለው። ስለዚህ እኔን ሀሳብ ውስጥ በማስገባት እንማር ነው የምላችሁ። ደህና ሁኑ።